ከዕለታት አንድ ቀን እጅግ በጣም ባለጠጋ ቤተሰብ የነበሩት ልጅ ነበር። አንድ ቀን አባቱ ድሆች እንዴት እንደሚኖሩ ሊያሳየው ልጁን ወደ አንድ ሀገር ይዞት ሄደ እና አባትየው ድሃ ናቸው ብሎ ወዳሰባቸው የአንድ አካባቢ ሰዎች እርሻ ቦታ ደረሱ። እናም በዛ የተወሰኑ ቀናት ቆዩና ሲመለሱ አባትየው ልጁን ጉብኝታቸው እንዴት እንደነበር ጠየቀው። ዋው በጣም አሪፍ ነበር ሲል ልጅ መለሰ። ድሃ ሰዎች እንዴት እንደሚኖሩ አስተዋልክ? አዎ አስተውያለሁ አለ ልጅ። አባትየው ልጁን ስለ ጉብኝታቸው ምን እንደተረዳ ይበልጥ በዝርዝር እንዲነግረው ጠየቀው። ልጅም እኛ አንድ ውሻ ብቻ ነው ያለን፣ እነሱ ግን 4። እኛ ግቢ ውስጥ የመዋኛ ገንዳ አለ፣ እነሱ ጋር ግን መጨረሻ የሌለው ሐይቅ። እኛ ጋር ውድ መብራቶች አሉ፣ እነሱ ጋር ግን በምሽት ደማማቅ ኮከቦች። እኛ በረንዳ አለ፣ እነሱ ግን ሙሉ አድማስ። እኛ ትንሽ የሆነ መሬት አለ፣ እነሱ ጋር ግን ማለቂያ የሌለው ሜዳ። እኛ ምግብ እንገዛለን፣ እነሱ ግን ያመርታሉ። እኛ ንብረቶቻችንን ለመጠበቅ ትልቅ መሳሪያዎችን እንጠቀማለን፣ እነሱ ግን አይፈልጉትም፣ እርስ በርስ ይጠባበቃሉ። የልጁ አባት ደነገጠ፣ ቃላቶች አጠሩት። ልጁም አባቴ ምን ያህል ድሃ እንደሆንን ስላሳየከኝ አመሰግናለሁ። አያችሁ፣ በህይወት የእውነተኛ ባለጠግነት ወይም የእውነተኛ ደስታ መለኪያው ቁስ አይደለም። ፍቅር፣ ጓደኝነት እና ነፃነት ይበልጥ ዋጋ አላቸው። እውነተኛ ባለጠጋ ከሆንክ ፍቅርን፣ ጓደኝነትን የራስህ ታደርጋለህ። ያኔ አንተ ነፃ ነህ። በሀብትና በደህንነት ስጋት ራስህን በራስህ ትንሽ ደሴት ከምትቆልፍበት ለዓለም ክፍት አድርገው። ያኔ አንተን የሚያህል ባለጸጋ የለም፣ ምክንያቱም መላው ዓለም ያንተ ነውና።